ለምን ይመስልሻል ከፍቅረኛሽ ጋር በትልቁ በትንሹ ዝም ብላችሁ የምትጣሉት የምትታረቁት? ለምን ይመስልሻል? የላከልሽ ቴክስት አይተሽው ካልመለሽ በቃ ለሱ ያለም መጨረሻ ነው። ሰልችተኛል እንደማለት ነው። ባስለመድሽው ስም ካልጠራሽው፣ ደውሎልሽ ተይዟል ብሎት ዘግተሽ ካልደወልሽለት ካንተ በላይ የማስቀድመው ሰው አለም እንደማለት ነው ለሱ። በውጭ ዓለም እኮ በጣም ኩል የሆነ ወንድ ሊሆን ይችላል፣ በጣም ረጋ ያለ ማለት ነው። ካንቺ ጋር ከሚያፈቅራት ሴት ጋር ሲሆን ግን ሁሉ ነገር ይቀየራል። እያንዳንዷ ነገር ስሜት ትሰጣለች። ይሄ ትንሽ የምትዩ ተግባር ለሱ በቃ ሪጀክሽን ሊሆን ይችላል። በጣም ጥልቅ የሆነ ፍቅር ስሜቶቹን በቃ ሹል ነው የሚያደርጋቸው። እያንዳንዷ ነገር ስሜት ትሰጣለች። ዝምታ መስማት ትችላለህ። መስማት ብቻ አይደለም፣ በዛ ልክ የተተወክ ይመስልሃል። እውነታው ምን መሰለሽ? በጣም ከምታፈቅረው ሰው በላይ ሊጎዳህ የሚችል ሰው የለም በጭራሽ። ፍቅር ሲመጣ በዛ ልክ ተስፋ ይመጣል። ተስፋ ካለ ደግሞ ፍርሃት ይመጣል። ያ ተስፋ ያረከው ነገር ባይሳካስ የሚል ፍርሃት ይመጣል። ክፍል 2 ላይ እንደዚህ እንድንሆን ስለሚያደርጉን ውስጣዊ ቁስላችን እናወራለን።